ትህትና ለአንድ አማኝ እጅግ በጣም አስፈላጊ ነገር። ሰዎች ታውቃላችሁ ጌታ ኢየሱስ ክርስቶስን የግል አዳኝ አድርገው ከተቀበሉበት ከዚያ ቅጽበት ጀምሮ የመንፈስ ቅዱስ ተካፋይ እንደሚሆኑ መጽሐፍ ይነግረናል። ነገር ግን የመንፈስ ቅዱስ ተካፋይ መሆናቸው ብቻ ሳይሆን ሌላ የሚጨመር የጸጋ ስጦታ እንዳለ አማኝ ሊያውቅ የተገባ ነው። መጽሐፍ ሲናገር ጸጋው አንድ ነው ይልና ስጦታው ግን ምንድነው ይላል? ልዩ ልዩ ነው። ሰው ልዩ ልዩ የሆነውን ስጦታ ሊቀበልበት የሚችለው አንዱ መንገድ ደግሞ ምንድነው? ትህትና። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ለትሑታን ጸጋ ምን ይላል? ይሰጣል። በሕይወታችሁ የሌላችሁን ነገር መቀበል የምትፈልጉ ከሆነ በእግዚአብሔር ፊት ፍጹም ትሑት መሆን ያስፈልጋል። እንደ እግዚአብሔር ያለ ማንም የለም። ኤፌሶን 4ን እናወጣለን ሁላችንም። ኤፌሶን 4 ትልቁ ሐዋርያ ወንድማችን ሐዋርያው ጳውሎስ የአገልግሎቱ መጀመሪያ መጨረሻ የክርስቶስ ኢየሱስ ወንጌል ነበርና ሲጀምር ክርስቶስ ኢየሱስን ለሰው ልጆች ሁሉ እየሰበከ ጀመረ፣ ለአይሁድና ለአሕዛብ ሁሉ። ከዛ ክርስቶስ ኢየሱስን ከሰበከላቸው በኋላ በጣም አጥብቆ ያስተምራቸውና ይነግራቸው የነበረው የቤተ ክርስቲያንን ሥርዓትና የቤተ ክርስቲያንን ህብረት ነበር። ክብር ለጌታ ይሁን። ምንን? የቤተ ክርስቲያንን አንድነትና የቤተ ክርስቲያንን ደግሞ የአማኞችን ወይም የክርስቲያኖችን ህብረት አጥብቆ ያስተምራቸውም አጥብቆ ይነግራቸውም ነበር። ሰዎች በክርስቶስ ኢየሱስ አምነው ከዳኑ በኋላ የመጀመሪያ መሰባሰቢያ ስፍራቸው የምትሆነው ምንድነች? ቤተ ክርስቲያን ነች። እና ቤተ ክርስቲያን የጠበቀ ህብረት ከሌላት፣ የጠበቀ አቋም ከሌላት፣ የጠበቀ ግንኙነት ከሌላት ቤተ ክርስቲያን ሆና እንዳትቀጥል የሚያደርጉ ብዙ ትንንሽ የሚመስሉ ግን ትልልቅ ችግሮች ነገ ሊፈጠሩ ይችላሉ ከሚል ስጋት የተነሳ ነው። ከዛ ከቤተ ክርስቲያኗ ቀጥሎ ደግሞ በቤተ ክርስቲያን ውስጥ የሚኖሩ ምኖች አሉ? ምእመኖች አሉ፣ ክርስቲያኖች አሉ። እነርሱ ደግሞ እርስ በርስ በመዋደድ እርስ በርስ በመከባበር እርስ በርስ በመቀባበል ጸጋን በመቀባበል በችግርም በደስታም በሐዘንም በመደጋገፍ ልዩ የሆነ የክርስቲያናዊ አንድነትን እንዲፈጥሩ በጣም አጥብቆ ይነግራቸውም ያስተምራቸውም ነበረ። በመልእክቶቹ ሁሉ ላይ እነኚህን 3 ነጥቦች በደንብ ነው የምናየው። ክብር ለጌታ ይሁን። ዛሬ ግን ባለችኝ ሰዓት ሁሉ ኤፌሶን 4 ከቁጥር 1 እስከ 16 ያለውን ስፍራ እናያለን። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ተመላለሱ ዘንድ እለምናችኋለሁ። በትህትና ሁሉን በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደ ተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደ ሁሉን ይሞላ ዘንድ ከሰማይ ሁሉ በላይ የወጣው ደግሞ ያው ነው። እርሱ አንዳንዶቹን ሐዋርያት፣ ሌሎቹን ነቢያት፣ ሌሎቹንም ወንጌል ሰባኪዎች፣ ሌሎቹንም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳንን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱ የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። እንግዲህ ከ1 ጀምሮ እስከ 16 ባሉት በእነዚህ 16 ቁጥሮች ውስጥ ይህንን ክፍል በሁለት ዋና ክፍሎች ከፍለን ማየት እንችላለን። የክርስቲያናዊ ሕይወትንና የቤተ ክርስቲያንን አንድነት። ማስታወሻ ለምትይዙ ሰዎች የቤተ ክርስቲያንን አንድነትና የክርስቲያንን ሕይወት በዚህ ክፍል በደንብ አድርጎ ይነግረናል እና እነኚህን በሁለት ክፍሎች ከፍለን እናያለን። የመጀመሪያውና አንደኛው ክፍል የሚያተኩረው ምእመናን በአንድነት ለመኖር የሚያስፈልጋቸውን የባህሪ መገለጫዎች
ጳውሎስ በግልጽ ይዘረዝራቸዋል። ክፍል አንድ ብላችሁ ለአንድነት የሚመጥን የሚገርም የአናኗርን ዘይቤ እዚህ ጋር በግልጽ እየተናገረን ነው። ምእመናን በአንድነት ለመኖር የሚያስፈልጋቸው የባህሪ መገለጫዎች ትላላችሁ ክፍል አንድ ላይ። ከዛ ከአንደኛው ቁጥር ጀምሮ በዝርዝር ፈጠን ብዬ ለማየት እንሞክራለን። ቁጥር አንድ ላይ ጳውሎስ እየተናገረ ያለው ለተጠራችሁበት መጠራት እንደሚገባ እንድትመላለሱ ያስፈልጋቸዋል እያለ የተጠሩበትን መጠራት እያስታወሳቸውና እያሳሰባቸው ነው ያለው። ከዛ ቁጥር 2 ላይ የአንድነት መሰረት የሆኑ በጎነቶችን ማለትም ለአንድነት አስፈላጊና ወሳኝ የሆኑ አንድነት ማለት ምን ማለት ነው? ህብረት ማለት ነው አይደለ? ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እናንተ ይልና የአንድ አካል ግን ደግሞ ብዙ ምኖች ናችሁ ይላል፣ ብልቶች ናችሁ። በአንድ አካል ውስጥ ብዙ ብልቶች እንዳሉ እንደዛ በክርስቶስ ኢየሱስ አንድ የሆናችሁ እናንተ ብዙ ብልቶች ናችሁ። ለምሳሌ በአንድ ሰው አካል ውስጥ በአንድ ሰው ማንነት ውስጥ ስንት አይነት አካሎች አሉ? በጣም እጅግ ብዙ አይነት። አንድ ሰው ለኔ እግር እንጂ እጅ አያስፈልገኝም ማለት እንደማይችል፣ አንድ ሰው ለኔ አይን እንጂ ጆሮ አያስፈልገኝም ማለት እንደማይችል፣ እንደዚያ ክርስቲያን ወይንም ደግሞ አንድ አማኝ ለአንድ አማኝ አስፈላጊ እንደሆነ መጽሐፍ ቅዱስ ይሄንን ይነግረናል። ስለዚህ አንዳችሁ ለአንዳችሁ ስለምታስፈልጉ በቤተ ክርስቲያን አንድነት ውስጥ በክርስቲያን ሕይወት ውስጥ ልዩ የሆነ አንድነት ያስፈልጋቸዋል እያለ ከጥሪያቸው ጀምሮ በጣም አስረግጦ ያሳስባቸዋል። ይህንን አንድነት ግን መፍጠር የምትችሉባቸው መርሆች አሉ። እነኚህን መርሆች ተቀበሉኝ ብሎ በዝርዝር ይናገራል አይደል? እዛ ጋር መርሆቹን ምንድነው ያላቸው? 4 መርሆች አስቀምጧል። በጣም ወሳኝ የሆኑ ክብር ለጌታ ይሁን። 4 መርሆች። አንደኛ ትህትና ለአንድ አማኝ እጅግ በጣም አስፈላጊ ነገር ነው። በጣም ወሳኝ ነገር ነው። ሰዎች ታውቃላችሁ ጌታ ኢየሱስ ክርስቶስን የግል አዳኝ አድርገው ከተቀበሉበት ከዚያ ቅጽበት ጀምሮ የመንፈስ ቅዱስ ተካፋይ እንደሚሆኑ መጽሐፍ ይነግረናል። ነገር ግን የመንፈስ ቅዱስ ተካፋይ መሆናቸው ብቻ ሳይሆን ሌላ የሚጨመር የጸጋ ስጦታ እንዳለ አማኝ ሊያውቅ የተገባ ነው። መጽሐፍ ሲናገር ጸጋው አንድ ነው ይልና ስጦታው ግን ምንድነው ይላል? ልዩ ልዩ ነው። ሰው ልዩ ልዩ የሆነውን ስጦታ ሊቀበልበት የሚችለው አንዱ መንገድ ደግሞ ምንድነው? ትህትና። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ለትሁታን ጸጋ ምን ይላል? ይሰጣል። በሕይወታችሁ የሌላችሁን ነገር የምትፈልጉ ከሆነ የሌላችሁን ነገር መቀበል የምትፈልጉ ከሆነ በእግዚአብሔር ፊት ፍጹም ትሁት መሆን ያስፈልጋል። እንደዚህ ክፍል አውድ አሁን ስለ አንድነት፣ ስለ ህብረት፣ ስለ ቤተ ክርስቲያን፣ ስለ አማኞች ነው እያወራን ያለ ነው። ግን እግረ መንገድም ደግሞ ስለሌለን ወይም እንዲጨመርልን ስለምንፈልገው ስጦታ ማንሳት አለብን። በሕይወታችሁ ላይ ይሄ ቢሆን ብላችሁ የምትሉት ይሄን ቢያደርግልኝ እግዚአብሔር ብላችሁ የምትሉት የትኛውንም ነገር በትዕቢት ልብ ሳይሆን በትሁት ልብ ነው መቀበል የምትችሉት። የሥጋ ልጅ ምናልባት አባቱ ላይ አኩርፎ አባቱን ሊያስፈራራው ይችል ይሆናል። እግዚአብሔር ላይ ግን አኩርፎ ሰው እግዚአብሔርን ማስፈራራት አይችልም። ስለዚህ ሰው በእግዚአብሔር ፊት ትዕቢተኛ መሆን አይችልም። ትሁት ቢኮዝ መጽሐፍ ጸጋ ለማን ይሰጣል ብሎናል? ለትሁታን። መጽሐፍ ሲናገር ነው በጣም የሚያስፈራ የሚያስደነግጠኝ ቃል አለ። ትዕቢት ይልና ውድቀትን ምን ትላለች? ለካ ትዕቢተኞች ሰዎች ከወደቁ በኋላ አይደል ገና ሳይወድቁ ነው የሚወድቁት። አይገርምም? ውድቀትን ምን ትላለች? ትቀድማለች። ስለዚህ ትዕቢተኛ ከመሆን ትሁታን መሆን ይሻላል አይደል? ኢቭን ጸጋን ባንቀበል እንኳን ባንካፈል እንኳን ትሁት መሆን ዋጋ ያስከፍልም። ትዕቢተኛ መሆን ግን ውድቀትም አለው ውርደትም አለው። የሰማይ አምላክ እግዚአብሔር እኔንም እናንተንም ከዚህ ይጠብቀን። ከዛ ገርነት ሁለተኛ የጳውሎስ መርሆች ናቸው እነኚህ። የመንፈስን አንድነት ለመጠበቅ የቤተ ክርስቲያንን ህብረት ለማስቀጠል ከሰዎች ሁሉ ጋር በፍቅር ለመኖር ምን ያስፈልጋል? ገርነት ማለት ምን ማለት ነው? የዋህነት፣ ቅንነት። እሺ ሌላ ደግነት። በነገራችን ላይ ብዙዎቻችን ውስጥ አሁን ገርነትን፣ ደግነትን፣ ቅንነትን ስናስብ ቶሎ አእምሮአችን ላይ የሚመጣው ስጦታ የሚባል ነገር ነው። ገርነት የመስጠት ምልክት አይደለም፣ እሳቤ ነው።
አንድ ሰው በልቡ ገርነት ካለው ባያደርግ እንኳን ሊደረግለት ለተገባ ሰው ቢያንስ መጸለይ ይችላል። ቢያንስ አቅጣጫ መጠቆም ይችላል። ቢያንስ መልካም ማሰብ ይችላል። ሰዎች ምንም የሚሰጧችሁ ውድና አርካይ ስጦታ እጃቸው ላይ ቢኖር ገርነት ከሌለባቸው ስጦታቸው ነገ ዋጋ ያስከፍላቸዋል። ስለዚህ ሰዎች ሊያደርጉላችሁ የሚፈልጉት ነገር በህይወታቸው ላይ ወይም በህይወታችሁ ላይ ሊያደርጉ የሚፈልጉት ነገር ቢኖር ከገርነት ካልተነሳ፣ ከደግነት ካልተነሳ፣ ከመልካም ልብ ካልተነሳ ሁለት ነገር ይሆናል። ወይ መልሳችሁ እነሱን ሰዎች ነገ ታጣችኋላችሁ፣ አሊያም ደግሞ እነሱ ሰዎች ነገ ከአቅማችሁ በላይ የሆነ ነገር ከናንተ ይፈልጋሉ። ስለዚህ የምታደርጉትን የትኛውንም ነገር ካደረጋችሁ በምን? በገርነት፣ በቅንነት፣ በደግነት። ይሄ ምን ያደርጋል? ህብረትን፣ አንድነትን ያጠናክራል። ክብር ለጌታ ይሁን። ከዛ ትዕግስት። አንዳንድ ሰው አሁን የሰው ስም ነው ሊለኝ ነው። ምን ማለት ነው ትዕግስት? ቻይነት፣ ቻይነት፣ ቁጥብነት፣ ውስንነት። አንዳንድ ሰዎች ከመስማት ይልቅ ለመናገር በጣም ፈጣን ናቸው፣ በጣም ችኩል ናቸው። ሰው ሊናገር መስማት አለበት መጀመሪያ። ሰው የመነሻው ሐሳቡ ከራሱ ሳይሆን ከሰማው ነገር ነው። ስለዚህ ትዕግስት የሌላቸው ሰዎች ለመስማት እድል አይሰጧችሁም። ታውቃላችሁ፣ ትዕግስት የሌላቸው ሰዎች በምላሳቸው ሰዎችን ቶሎ ያስቀይማሉ፣ ቶሎ ይሰብራሉ፣ ቶሎ ይጥላሉ። መጽሐፍ ቅዱስ የእግዚአብሔር ቃል ምሳሌ ላይ ሲናገር የሚገርም ቃል አለ። ሞትና ሕይወት ይልና በምላስ እጅ ነው ይላል። ትዕግስት የሌላቸው ሰዎች የመጀመሪያ መገለጫቸው አንደበታቸው ነው። ለሚናገሩት ነገር ትዕግስት የሌላቸው ሰዎች ኃላፊነት አይወስዱም። ይሄን ካልኩ በኋላ ይሄ ሊሆን ቢችልስ ብለው ማሰብ አይችሉም። ምን የላቸውም? ትዕግስት የላቸውም። በሰሙት ነገር ባዩት ነገር ቀጥታ ምንድነው የሚያስቡት? እርምጃ መውሰድ። ስለዚህ ለህብረት፣ ለአንድነት፣ ይሄ ለክርስቲያናዊ ህይወት ትዕግስት ማጣት በጣም ከባድ አደጋ አለው። ትህትና ከሌላችሁ፣ ገርነት ከሌላችሁ፣ ትዕግስት ከሌላችሁ በፍጹም ከሰዎች ጋር በህብረት፣ በፍጹም ከሰዎች ጋር በአንድነት መኖር አትችሉም። ስለዚህ ሰዎች ደግሞ ከሰዎች ጋር በህብረት እንዲኖሩ መጽሐፍ ቅዱስ ያበረታታል። ጌታ ኢየሱስ ክርስቶስም ይሄንን አስተምሯል። ሐዋርያው ጳውሎስም ይሄንን ነው እየነገረን ያለው። ሌላው ፍቅር፣ አራተኛው ፍቅር። ስለ ፍቅር የገላትያ መጽሐፍ ሲናገር ታስታውሳላችሁ አይደል? 5ኛው ምዕራፍ ከ22 ጀምሮ በጣም የሚገርም ከመንፈስ ፍሬዎች ውስጥ አሁን የማወራችሁ ነገሮች ሁሉ እዛ የመንፈስ ፍሬ ውስጥ አሉ። የሥጋንና የመንፈስን ፍሬ እዛ ውስጥ ታነባላችሁ። በጣም የሚገርማችሁ ነገር ፍቅር ይልና ይታገሳል ይላል። ቸርነትን ደግሞ ምን ይላል? ያደርጋል ይላል። ታውቃለህ፣ አንድ ሰው ድንገት ብድግ ብሎ በህይወት ላይ ያልጠበቅከውን ወይም የማታስበውን አይነት ብርቅ፣ ድንቅ፣ ውድ የሆነ ስጦታ በህይወታችሁ ላይ ሊያበረክትላችሁ ሊችል ይሆናል። ካበረከተላችሁ ከዛ ውድ ነው ካላችሁት፣ ብርቅ ነው ካላችሁት፣ ድንቅ ነው ካላችሁት የሚበልጥ ስጦታ ደግሞ ያለው ፍቅር የሚባል ያለው ነገር ደግሞ አንድ ሰው በባዶ እጅ ፊታችሁ ሊቀርብ ይችላል። የምትመርጡት የቱን እንደሆነ ግልጽ ነው። ምንም መጠየቅ አያስፈልግም አይደለ? ሁሉም ሰው የሚታይ ነገር ይዞ የመጣውን ሰውዬ ነው የሚፈልገው። ግን ፍቅር ይዞ የመጣው ሰው ይበልጣል። ወዳጆቼ፣ የአንዳንድ ሰዎች በጎነት፣ የአንዳንድ ሰዎች ደግነት፣ የአንዳንድ ሰዎች ፍቅር በመርዝ የተለወሰ ማር ነው። ጠረኑን ላይቀይርባችሁ ይችላል፣ ጣዕሙን ላይቀይርባችሁ ይችላል። ውስጥ ከገባ በኋላ ግን ይረብሻቸዋል፣ ሊያጠፋቸውም ሊገላቸውም ይችላል። ስለዚህ ሰዎች ለምንድን ነው ሰው የሚገሉት? ሰዎች ለምንድን ነው ሰው የሚያጠፉት? ሰዎች ለምንድን ነው ለሰው መልካም የማያስቡት? ሰዎች ለምንድን ነው ለሰው ቀና መሆን የማይችሉት? ገር መሆን የማይችሉት? ከሰዎች ጋር ትሁት መሆን የማይችሉት? ፍቅር ስለሌላቸው። መጽሐፍ ቃል በቃል ሲናገር የሚገርም ነው። ፍቅር የሌለው እግዚአብሔርን አያውቅም ይላል። 4 ነጥብ። ፍቅር የሌላቸው ሰዎች ምንድናቸው ማለት ነው? እግዚአብሔርን የማያውቁ ሰዎች ናቸው። ስለዚህ ወገኖቼ መገለጫችሁ ፍቅር ከሆነ በፍጹም እግዚአብሔርን ታውቃላችሁ ማለት ነው። በፍጹም ከእግዚአብሔር ጋር ናችሁ ማለት ነው።
ስለዚህ ጳውሎስ እነኚህን አራቱንም መርሆች በተከታታይ ትህትና፣ ገርነት፣ ትዕግስት፣ ፍቅር እያለ ከተናገረ በኋላ እነኚህ ሁሉ ካሉ በመካከላችሁ ሰላም አለ ማለት ነው። በመካከላችሁ ክርስቶስ ኢየሱስ አለ ማለት ነው። ቤተክርስቲያናችሁ ሰላም ነው ማለት ነው። ህብረታችሁ፣ አንድነታችሁ ሁሉ በጣም ጥሩ ነው ማለት ነው። ከወንድሞች ጋር ህብረት ለማድረግ ሩቅ መሄድ አይጠበቅባችሁም። ብዙ ማሰብ አይጠበቅባችሁም። ምን መሆን? ትሁት መሆን። ምን መሆን? ገር መሆን። ምን መሆን? ፍቅር መሆን፣ በጎ ሰው መሆን፣ ደግ ሰው መሆን፣ ቅን ሰው መሆን። ማድረግ ባትችል እንኳን መልካም ማሰብ መቻል አለብህ። ቢያንስ ሰው ጎሽ የሚባለው በስጦታው ብቻ ነው እንዴ? ምንም ሳይሰጡ ብዙ ጎሽ የሚባሉ ብዙ ሰዎች አውቃለሁ እኔ። ዋው እንትናን እኮ ሳየው የሚባሉ ሰዎች የሉም? ዋው እንትናን እኮ ሳያት የሚባሉ ሰዎች የሉም? በዛው ልክ ደግሞ ወይሱን ከማየው የሚባል ሰው አለ። ስለዚህ ፍቅር የሌለው እግዚአብሔርን አያውቅም ማለት እንደሆነ ታውቃላችሁ። በቀላል አማርኛ ሳስረዳችሁ ማለት ነው። ፍቅር የሌለው እግዚአብሔርን አያውቅም ማለት ፍቅር የሌለው ሰውዬ እግዚአብሔርን አይደለም ራሱን አያውቅም ማለት ነው። ራሱን የሚያውቅ ቢሆን ማን እንደፈጠረው፣ ማን እንደሰራው፣ ማን እንደሚያኖረው፣ እንዴትና በምን እንደሚተነፍስ ቢገባው እግዚአብሔርን ማወቅ ከሰው ሁሉ ጋር በፍቅር መኖር አይከብደውም። ስለዚህ ቤተክርስቲያንን ስታስቡ፣ የክርስቲያንን ህይወት ስታስቡ ምን እያለን ነው ጳውሎስ? ህብረትና አንድነት በጣም ወሳኝ ነው። ወደ ክርስቶስ ኢየሱስ ፍጹም ሙላት ለማደግ ህብረታችሁ ያስፈልጋል፣ አንድነታችሁ ያስፈልጋል ይላል። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ወንድሞች በህብረት ቢቀመጡ መልካም ነው ይልና ታውቃላችሁ፣ እነሆም ያማረ ነው። የሚቀጥለው ክፍል ላይ እንደዚህ ይላል፣ የበረከት አምላክ ይልና በረከትን በዚያ ስፍራ አዟል ይላል። አያችሁ፣ ህብረት ባለበት፣ አንድነት ባለበት በረከት አለ ማለት ነው። ለምንድን ነው የሚኖረው ከተባለ ይሄው አሁን ጳውሎስ የሚነግረን መርሆች ምን? ትህትና አለ እዛ ቦታ ላይ፣ ገርነት አለ እዛ ቦታ ላይ፣ ትዕግስት አለ እዛ ቦታ ላይ፣ ፍቅር አለ እዛ ቦታ ላይ። ግጭት አይኖርም አይባልም ህብረት ውስጥ፣ ጸብ አይኖርም አይባልም አንድነት ውስጥ። ከወንድማማቾች ጋር የሆነ የሚያነካካ ነገር አይኖርም አይባልም፣ ይኖራል። ግን ሰዎች ውስጥ ምን አለ? ገርነት አለ። ምን አለ? ትህትና አለ። ምን አለ? ትዕግስት አለ። ምን አለ? ፍቅር አለ። ይሄ ወዴት እንደሚያመጣቸው ታውቃላችሁ? ወደ መነጋገር ያመጣቸዋል። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እግዚአብሔርን የሚፈሩ ሰዎች ይላል እርስ በርሳቸው ተነጋገሩ ይላል። የመታሰቢያ መጽሐፍ በፊቱ ተጻፈላቸው። እነኚህ መርሆች ያሏቸው ሰዎች፣ እግዚአብሔርን የሚፈሩ ሰዎች እርስ በርስ የሚነጋገሩ ሰዎች ናቸው። እንትና እንዲያለኝ ብሎ ካልሰራሁለት፣ ካልገደልኩት፣ ካልደፋሁት፣ ካልሰበርኳት የሚል አይደለም። እነኚህ መሪ ያላቸው ሰዎች ቁጭ ብሎ በመነጋገር ያምናሉ። ትሁቶች ናቸው። ስትገስጿቸውም ይሰማሉ። ነው እንዴ? ነበር እንዴ? እንዲህ ነው እንዲያሰብሽው፣ እንዲህ ነው እንዲያሰብከው ብለው ሰምተው የማስረዳት እድል ይሰጧቸዋል። ገር ሰዎች የተሳሳታችሁትን ስተት፣ የተናገራችሁትን ንግግር እየሰነጠሩ አይኖሩም። አጠገባችሁ ያለውን ሰው ንኩትና ይሄንን ጸጋ ዛሬ እግዚአብሔር ያበዛልሃል። እና በጣም የሚገርመው ከቁጥር 4 እስከ 6 ያለው ሐሳብ ላይ ደግሞ የሚናገረው ነገር ነው። ማስታወሻ ለምትይዙ ሰዎች አንድነት የውስጥ ጥረት ሳይሆን ህብረትን ማለት ትችላላችሁ። አንድነት የውስጥ ጥረት ሳይሆን በእግዚአብሔር ላይ የተመሰረተ የመንፈስ እውነት ነው። ለምን ካላችሁኝ እዚሁ ክፍል ላይ ከ4 እስከ 6 ጳውሎስ በዝርዝር ያስቀመጣቸው 7 ኢምፖርታንት ነገሮች አሉ። 7 ኢምፖርታንት ነገሮች። አንደኛ አንድ አካል አላለም። ስለ ቤተ ክርስቲያን ሊናገር ምን አለ? አንድ አካል። ህብረቱን በየት ነው የምንፈጥረው ብለናል? በቤተ ክርስቲያን ውስጥ። አንድነቱን በየት ነው የምንፈጥረው ብለናል? በቤተ ክርስቲያን። ግን በማን ስም ብለናል? በክርስቶስ ኢየሱስ ስም። እና አንድ አካል አለ አንደኛ። ሁለተኛ ላይ ደግሞ እንደዚህ አለ፣ አንድ መንፈስ አለ። ስለ መንፈስ ቅዱስ። ዋው! ክብር ለጌታ ይሁን። ከማን የተካፈልነው? ከራሱ ከክርስቶስ ኢየሱስ የተካፈልነውን ያንን መንፈስ ሊናገር ሊገልጥ ሲፈልግ አንድ አካል አለ። ሁለተኛ አንድ መንፈስ አለ። ሶስተኛ ላይ አንድ ተስፋ አለ። የጥሪያችንን ተስፋ፣ የተጠራንበትን ያን የተስፋ ቃል በፍጹም የማይረሳው። ወገኖቼ በዚሁ አጋጣሚ ስለ ጥሪ ሳወራ አንድ ነገር ልንገራችሁ። በህይወታችሁ እግዚአብሔር ሊሰራው የወደደው ነገር ከዚህ በኋላ የሚናገራችሁ ሳይሆን ገና ያኔ ሲጠራችሁ
በተጠራችሁ ጊዜ ፕሮግራም ያደረገው ነገር በህይወታችሁ ስላለ ከሱ ነገር በፍጹም አትጎሉ። ተስፋችሁ ክርስቶስ ኢየሱስ ከሆነ እሱ ያለው ነገር በህይወታችሁ ላይ በፍጹም አይጎልም። አጠገብ ያለውን ሰው ንካውና ከሙላቱ አትጎልም በለው፣ ከጸጋው አትጎልም በለው። እግዚአብሔር ይሄንን በህይወት ላይ ያደርገዋል በለው። ስለዚህ አንድ አካል አለ፣ አንድ መንፈስ አለ፣ ቀጥሎ ደግሞ አንድ ተስፋ። ኦኬ ቀጥለና ደግሞ አንድ ጌታ እሱም ኢየሱስ ክርስቶስ ይላል። አንድ ጌታ። አምስተኛ አንድ እምነት። አንድ እምነት። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። እግዚአብሔርን ደስ ማሰኘት የሚቻለው በምን ብቻ ነው? በእምነት ብቻ ነው። ጽድቅ የሚገኘው በምንድነው? በእምነት ብቻ ነው፣ በልጁ በክርስቶስ ኢየሱስ በማመን። ለዚህ ነው አብርሃምም ማመነ ጽድቅም ሆኖ ምን አለለት? ተቆጠረለት ይላል። በሕይወታችሁ ጽድቅ ሆኖ የሚቆጠር ነገር ቢኖራችሁ ከናንተ የሆነ ምንም ነገር የለም። መጽሐፍ ሲናገር ሁሉ ከእርሱ በእርሱ ሆነ፣ ከሆነው አንዳች እንኳን ይልና ያለ እርሱ ምን አላለም? አልሆነም። ስለዚህ የሚሆን ነገር እንዲሆን ከፈለጋችሁ እምነት የሚባል ነገር አለ። ክብር ለጌታ ይሁን። ስድስተኛ አንድ ጥምቀት። አንድ ጥምቀት አለና ሰባተኛ ላይ አንድ አምላክና አንድ አባት ካለ በኋላ የሁሉም አባት ይላል። ክብር ለጌታ ይሁን። የስንቶቻችን አባት? የሁላችንም አባት። ማደሪያው ለዘላለም የተባረከ ይሁን። ሁለተኛውን ክፍል ደግሞ ትንሽ ፈጠን እያልኩ እናያለን። ክፍል 2 በሁለት ክፍል ከፍለናል ብያችኋለሁ። የመጀመሪያው ክፍል ከቁጥር 1 እስከ 6 ያለው ነው። አሁን ያየናቸው መሪዎች ዝርዝሮች 4ቱም 7ቱም እዛን ያሉት። ሁለተኛው ደግሞ ከ7 እስከ 16 ያሉት። ይህ ክፍል የሚያተኩረው ክርስቶስ ለቤተ ክርስቲያን በሰጣት ልዩ ልዩ ስጦታዎችና እነዚህ ስጦታዎች የቤተ ክርስቲያን አካል ለመገንባት ያላቸውን ሚና ያሳያል። ቅድም እንደነገርኳችሁ ጸጋው አንድ ነው፣ ስጦታ ግን ምንድነው አልኳችሁ? ልዩ ልዩ። እነኚህ ልዩ ልዩ ስጦታዎች ደግሞ እግዚአብሔር ለቤተ ክርስቲያን ምን ብሏታል? ሰጥቷታል፣ አድሏታል። ክብር ለጌታ ይሁን። መጠቀም ያለ መጠቀም የቤተ ክርስቲያን ጉዳይ ነው። መጠቀም ያለ መጠቀም የምእመኑ ጉዳይ ነው። እግዚአብሔር ግን ምን ብሏል? ሰጥቷል። አንድ ባርኮት ልባርካችሁ። ቅድም ከመጀመሪያው እንዳልኩት በሕይወታችሁ እንዲሆን የምትፈልጉት የትኛውም ነገር እንዲሆንላችሁ ከፈለጋችሁ ትሁታን ሆኑ ብያችኋል አይደል? ዛሬ ትሁት የሚያደርግ ያምላከ የእግዚአብሔር መንፈስ በእናንተ ላይ ይሆን፣ በኢየሱስ ስም በእናንተ ላይ ይሆን። የስጦታዎች ሁሉ ምንጭ ክርስቶስ ኢየሱስ እንደሆነ ራሱ እግዚአብሔር እንደሆነ በግልጽ በዚህ ስፍራ ላይ ይናገራል። አጠገብ ላለው ሰው የስጦታ ሁሉ ሰጪ በለው ክርስቶስ ኢየሱስ ነው። ተቀባዩ ግን በለው እኔ እናንተ ደግሞም ቤተ ክርስቲያን ነው። ክብር ለኢየሱስ ይሁን። እና ቁጥር 11ን ዘርሽ ታነብልኛለህ? ይህ የወረደው ሁሉን ይሞላ ዘንድ ከሰማይ ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶቹን ሐዋርያት፣ ሌሎቹን ነቢያት፣ ሌሎቹንም ወንጌል ሰባኪዎች፣ ሌሎቹንም እረኞችና አስተማሪዎች እንዲሆኑ ሰጠ። በደንብ ስሙኝ። ወደ ላይ ምን ያለው? የወጣው ያረገው በአብ ቀኝ የተቀመጠው ምርኮን የማረከው እርሱ ክርስቶስ ኢየሱስ ለቤተ ክርስቲያንና ደግሞም ለክርስቲያኖች ይሆን ዘንድ ምንን ሰጠ ይላል? ስጦታን ሰጠ። ምንድነው ክርስቶስ ኢየሱስ ለቤተ ክርስቲያን የሰጣቸው ስጦታዎች ከተባለ በዝርዝር አስቀምጧል። አንዳንዶችን ምን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን ወንጌላውያን፣ አንዳንዶችን ደግሞ እረኛና አስተማሪ አድርጎ ሰጠ። የተቀበልከው ስጦታ አይቅለልብህ በሉት አጠገባችሁ ያለውን ሰው። እነኚህ የአገልግሎት ቦታዎችና ዓላማዎች ደግሞ ሶስት ናቸው። ሶስቱን ዓላማዎች ልንገራችሁ። የመጀመሪያ ቅዱሳን ለአገልግሎት ስራ እንዲሰናዱ ወይም እንዲዘጋጁ። እነኚህ ስጦታ ለቤተ ክርስቲያን ተሰጥተዋል። በቤተ ክርስቲያን ውስጥ ደግሞ የተለያየ አቅም፣ የተለያየ ዕውቀት ደረጃ፣ የተለያየ መረዳት ያላቸው ሰዎች አሉ። እግዚአብሔር በሚቀጥለው ህይወት ዘመናቸው ከነዚህ ስጦታዎች አንዱን ሰጥቷቸው ተረኛ ሆነው የሚቆሙና የሚያገለግሉ ሰዎች አሉ። ስለዚህ ኖርማል ሆነው መቀመጥ የለባቸው፣ መሰናዳት አለባቸው፣ መዘጋጀት አለባቸው። ምን እያደረጉ? ከመንፈስ ቅዱስ ጋር ህብረት እያደረጉ የእግዚአብሔርን ቃል እየተማሩ በቤተ ክርስቲያን ላይ በቃ በትክክል አቴንድ እያደረጉ በወንድሞች በእህቶች ህብረት ውስጥ እየተገኙ እግዚአብሔር ባዘጋጀላቸው ስፍራ ሁሉ እድሉን በመጠቀም መዘጋጀት አለባቸው። የትኛዎቹን ስጦታዎች? እነኚህ የተማረኩትን ምርኮ የተሰጡንን ስጦታዎች የተቀበልነውን የጸጋ ስጦታ ነገ አሁን እዚህ ውስጥ የተቀመጠ አንድ ሰው ትልቅ ፓስተር መጋቢ ይሆናል። የአንድ ቤተ ክርስቲያን መጋቢ ይሆናል።
ዛሬ እንደ ተራሰው የተቀመጠች አንዲት ከዚህ ውስጥ ተነስታ ትልቅ ዘማሪ ልትሆን ትችላለች። ከዚህ ውስጥ አንዱን እግዚአብሔር እረኛ ሊያደርገው ይችላል፣ ወንጌላዊ ሊያደርገው ይችላል፣ ነብይ ሊያደርገው ይችላል፣ ሐዋርያ ሊያደርገው ይችላል። ስለዚህ ቀድሞ ግን ምን ማለትን ይፈልጋል? መዘጋጀትን። እስቲ እዘጋጃለሁ በሉ። ሁለተኛው የክርስቶስን አካል እንዲያንጹ ወይም የክርስቶስን አካል ምን ለማለት ለማነጽ፣ ይሄንን ህዝብ ለማነጽ፣ ይሄንን ጉባኤ ለማነጽ፣ አሕዛቦችን ሁሉ ወደ እግዚአብሔር መንግስት ለመጥራት፣ ለሚያምኑትም ለማያምኑትም የእግዚአብሔርን ወንጌል የእግዚአብሔርን መንግስት ምን ለማለት ለመስበክ። ሶስተኛ በጣም ገራሚ ሐሳብ የክርስቶስ አካል የሆኑትን ወደ ፍጹም አንድነትና ዕውቀት እንዲያመጡ። እነኚህ ከላይ የተዘረዘሩ ምኖች ስጦታዎች። አሁን ይሄ ስጦታ የተሰጣችሁ ይሄ ድል የገጠማችሁ ሰዎች፣ ቤተክርስቲያን እግዚአብሔር የሾማችሁ ሰዎች በደንብ ልታስተውሉ ይገባል። ነገም ጌታ ድል የሚሰጣችሁ ሰዎች ክብር ለጌታ ይሁን። እነኚህን ሶስቱን ነገር እንድናደርግበት ነው የተሰጠን። ወገኖቼ ወደ ልጁ ወደ ክርስቶስ ኢየሱስ ፍጹም ሙላት ማደግ የምትፈልጉ ከሆነ የሚያስፈልጋችሁ ወሳኝ 4 ግብአቶችን ጳውሎስ በዝርዝር ነግሮናል። አንድ ላይ እንበለው እስቲ ለማስታወስ። አንደኛ ትህትና፣ እግዚአብሔር ይባርካችሁ። ሁለተኛ ገርነት፣ እግዚአብሔር ይባርካችሁ። ሶስተኛ ትዕግስት፣ እግዚአብሔር ይባርካችሁ። አራተኛ ፍቅር፣ እግዚአብሔር ይባርካችሁ። ዛሬ ይህን ሐሳብ የተቀበላችሁ የሰማችሁኝ ይህንን ቃል በውስጣችሁ ለማኖር ፈቃደኛ የሆናችሁ ሰዎች ነገ እርግጠኛ ነኝ እኔን ራሱ ታስቀኑኛላችሁ። ሌላ ሰው አይደለም ሩቃ እኔን ራሱ ታስቀኑኛላችሁ። በህይወታችሁ ላይ ስኬት አይለያችሁም፣ መከናወን አይለያችሁም፣ ማደግ አይለያችሁም፣ ማሸነፍ አይለያችሁም፣ ድል ማድረግ አይለያችሁም። ለምን ከተባለ እናንተ ሳትሆኑ ከእግዚአብሔር ጋር እግዚአብሔርም ከናንተ ጋር ስለሆነ። አጠገብ ያለውን ሰው ንካውና እግዚአብሔር ካንተ ጋር ስለሆነ በሉት። ድል ማድረግና አሸናፊነት ካንተ ጋር ይሆናል። በጌታ በኢየሱስ ስም አሜን ላለ ለዛ ሰው ይሁንለት። አሜን ላለ ለዛ ነፍስ ይሁንለት።